ሁለት ትርፋማው የንግድ አይነት እንግዲህ ብዙ ጊዜ ትርፋማ ብለን ወደ አእምሯችን የሚመጣው ነገር ቢኖር ስለ ትርፍ ወይም ደግሞ ስለ ከሳራ ነገር ስናወራ ብዙ ጊዜ ወደ አእምሯችን የሚመላለሰው የገንዘብ ከሳራ ወይም ደግሞ ስንነግድ የምንከስረው ወይም የምናተርፈው ነገር ነው ማለት ነው ወደ አእምሯችን የሚመጣው። ነገር ግን ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የዚህ ዩቲዩብ ቻናል ተከታዮች እንደምን አላችሁ? ሰላማችሁ በዘዘት ይበል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ነኝ ባይሆን እመልሳለሁ ሰብስክራይቡን እና ለሀገራችንም ኢትዮጵያን ሰላማን ያብዛልና እዚህም ያለንበትን አላህ ሰላምን ያድርገና ማለት ነው ያድርግልን። እና ወደ ንግግር ስመለስ ትርፋማው ንግድ ማለት እንግዲህ ፈጣሪ የመናገርን ጸጋ በመስጠት የሰው ልጅ ከሌሎች ፍጡራን በላይ ከፍ በማድረግ አስበልጦናል። ከዚህም ያኔ ምላስን የመናገር ችሎታ አላህ ሲሰጣት ያኔ በብዙ ነገር ውለታ ውሎልናል ማለት ነው። በዚህም በምላሳችን ማትረፍም መክሰርም እንችላለን። መጀመሪያ ማትረፍ የምንችለው በምላሳችን መልካም ነገር በመናገር ነው ማለት ነው። መልካም ነገር በመናገር ትርፋማ መሆን እንችላለን። ያኔ በህይወት እያለን ሆነ ብዙ አይከፋንም፣ አንጸጸትበትም ማለት ነው። በህይወት እያለን ምንም ቢሆን የሰው ልጅ ምንም ጥሩ ቢሆን ወይንም ምንም ክፉ ቢሆን መጥፎ ነገር ከተናገረ ያው ህሊናው መውቀሱ አይቀርምና የሰው ልጅ መልካም ነገር በሚናገር ሰዓት እረፍት ይኖረዋል ማለት ነው። እረፍት ይኖረዋል እና በህይወት እያለን ጥሩ ሁኔታ ላይ እንኖራለን። በመጨረሻው ዓለምም ደግሞ ያው ደህና ነገር ለማግኘት ሰበብ ይሆነናል ማለት ነው። እና ደግሞ ይኸው መጥፎ ነገር ደግሞ በመናገራችን ብዙ ነገራቶችን እናጣለን። አንደኛ ራሳችንን እናጣል ማለት ነው። ህሊናችን ሲወቅሰን ራሳችንን እንጎዳለን። ሌላም የሰው ልጆችን እንጎዳል። በህይወታችን አስለን ደስታ የሚባል ነገር አይኖረንም ማለት ነው። በመጨረሻው ዓለም ደግሞ ያው ይዋረዳል። አንድ ሰዎች መጥፎ ነገር የሰራ ሰው መዋረድ አይቀርምና ከዚህ ነገር ፈጣሪ ይጠብቀን ማለት ነው። እና መልካም ነገር አንድ ሰው ለመስራት ተንሰል መጀመሪያ ሃይማኖቱንም ማንኛውንም ሃይማኖት ተከታይ ይሁን ያኔ አሁን ለምሳሌ ሙስሊሞች ከሆነ ብዙ ነገር የተፈቀደልን ነገር አለ፣ ተከለከልነው የተፈቀደልን ነገር ብዙ ነገር አለ። ያንን በመናገር ትርፋማ መሆን እንችላለን ማለት ነው። እንዲሁም ደግሞ ክርስቲያኖች ካሉ የራሳቸውን ሃይማኖት በመያዝ ያው ከክፋት መጠበቅ